እሺ ዛሬ ኩዌሪ ነው የምናየው። ኩዌሪውን ለመስራት እንግዲህ ሁለት ዳታ ያስፈልገናል። ቴብል ዳታ እና ሌላ ደግሞ ስፓሻል ዳታ ወይም ሎኬሽን የያዘ ማለት ነው። መጀመሪያ ቴብሉን ከስፓሻል ዳታው ጋር ጆይን እናደርጋለን። ከዛ በኋላ ሴሌክሽን ባይ አትሪቢዩት እና ሴሌክሽን ባይ ሎኬሽን የሚባሉ ሁለት ኩዌሪ ሜተዶች አሉ። እነሱን በተለያየ ኤግዛምፕል እናያቸዋለን ማለት ነው። ዳታውን ኩዌሪ ኤክሰርሳይዝ የሚል ፎልደር ዚፕ አድርጌ እልክላችኋለሁ። በእሱ እንሰራለን ዛሬ። እሺ ዳታውን አግኝታችኋለሁ ብዬ አስባለሁ። በዚህ መልኩ ባለፈው የቆምንበትን አርክ ማፕ እንከፍታለን። እሱ ከከፈተልን በኋላ ባለፈው ስንሰራበት ኤክሰርሳይዝ እናደርግባቸው የነበሩ ፊቸሮች አሉ። እሱን በዚህ መልኩ ሴሌክት አድርገን ሁሉንም አንዴ ሪሙቭ እናደርጋቸዋለን ከማፓችን ላይ። ከዛ በኋላ ምንድነው አዲስ ኩዌሪ ኤክሰርሳይዝ የምትለዋን ሊንክ ማድረግ ማለት ነው። እዚህ ጋር በምታዩት መልኩ አድ እለውና ሊንክ አደርገዋለሁ። ፎልደሩን ያለበትን ቦታ እናንተ ያስቀመጣችሁበትን ቦታ እሱን ትፈልጉና ኩዌሪ ወርክሾፕ ነው የሚለው እሱን ኮኔክት ታደርጋላችሁ ማለት ነው። ከዛ በኋላ ዳታቤዙን እዛው ካታሎግ ላይ ትከፍቱና እያንዳንዱን ፊቸር ክላሶች ድራግ እያደረጋችሁ ታስገባላችሁ ማለት ነው። ኤዱኬሽናል ቢልዲንግ የሚል አለ፣ ሮድ የሚል አለ፣ ሮድ ኢንፎ የሚል አለ፣ ስትሪት ላይት የሚል አለ። ከዛ ቀጥሎ ሰብሲቲ ባውንደሪ የተካተተበት ዳታ ነው ያለው። ሁሉንም ኢምፖርት አደረጓቸዋላችሁ በዚህ መልኩ። ከዛ ቀጥሎ አድ ጆይን የሚለውን የምናየው በዚህ መልኩ የሮዱን ሮድ የሚለውን አትሪቢዩት እና ሮድ ኢንፎ የሚለውን አትሪቢዩት እየከፈትን እናየዋለን። ምክንያቱም ያለውን ዳታ ለማየት ማለት ነው። ከዛ በኋላ ሮድ የሚለው ላይ ራይት ክሊክ አድርገን ጆይን ኤንድ ሪሌት የሚለውን እነካለን። ከዛ በኋላ ጆይን አድ ጆይን የሚለው ይከፈትልናል። ከዛ በኋላ ምንድነው ኢንፑቱን ልክ ሮድ አይዲ እናደርገዋለን። ከዛ በኋላ ጆይን ቴብሉን ደግሞ ሮድ ኢንፎ እናደርገውና ጆይን ቴብሉን አይዲውን ሩት አይዲ የሚለውን ተመሳሳይ እናደርጋለን ማለት ነው። በዚህ መልኩ ቫሊዴት ስናደርገው እንግዲህ ጆይን ያደረገውን ሪከርድ ብዛት በዚህ መልኩ ያሳየናል። ከዛ ኦኬ እንለዋለን ማለት ነው። ጆይን ያደርግልናል። አትሪቢዩቱን ከፍተን የጆይን ያደረገውን ዳታ እናየዋለን ማለት ነው። መጀመሪያ ላይ ስንከፍተው ሮድ የሚለው ፊቸር ይህን ያክል ዳታ አልነበረውም። አሁን ግን እንደምታዩት የሮድ ኢንፎ የሚለው ዳታ አጠቃላይ ወደዚህ መጥቷል ማለት ነው። ይህን ለማድረግ ተመሳሳይ አይዲ ያስፈልጋችኋል ሁለቱም ላይ ማለት ነው። ሊንክ የምታደርጉበት ዳታ ያስፈልጋችኋል። ከጨረስም በዚህ መልኩ ሪሙቭ ማድረግ እንችላለን ጆይን ያደረግነውን ዳታ። ቀጣይ እንግዲህ የምንሰራው ስታቲስቲካል ኢንፎርሜሽኖቹን ኤክስትራክት ማድረግ ነው። እንግዲህ አንድ ቴብል ላይ በዚህ መልኩ የሮድ ኢንፎ የሚለውን አትሪቢዩት ቴብል ትከፍቱትና ምንድነው የምታደርጉት የእያንዳንዱን ፊልድ ስታቲስቲካል ኢንፎርሜሽን ማየት ትችላላችሁ። ለምሳሌ ኬሬጅ ዊድስ የሚለው ራይት ክሊክ አድርጌ ስታቲስቲክስ ስለዋለው በዚህ መልኩ እንደምታዩት በሁለት መንገድ ያመጣልኛል። አንደኛው በጽሁፍ፣ ሁለተኛው ደግሞ በግራፍ ነው የሚያመጣልኝ። ጽሁፉ ላይ እንግዲህ ሚን፣ ሚዲያን፣ ስታንዳርድ ዲቪዬሽን እና እንደዚህ አይነት ዳታዎች ያመጡልኛል። ግራፉ ላይ ደግሞ እንደምታዩት ለምሳሌ ሚዲያ እና ስታንዳርድ ዲቪዬሽንን ሲጨምር በዚህ መልኩ ሂስቶግራም ሰርቶ ዳታውን እንትን ያመጣልኛል ማለት ነው። ስለዚህ የአንድን ፊልድ ሚኑን ስትፈልጉ በዚህ መልኩ ታወጣላችሁ። ሌላኛው ሴሌክሽን ባይ አትሪቢዩት ነው። ሮድ ኢንፎ የሚለውን አትሪቢዩት ቴብል ትከፍታላችሁ። ከዛ በኋላ ምንድነው ሴሌክሽን ባይ አትሪቢዩት የሚል አለ። ሴሌክሽን ባይ ምንድነው መጀመሪያ ስታቲስቲክስ ላይ ገብተን ሚኑን እንወስዳለን። የኬሬጅ ዊድሱን እንደምታዩት 7 ነው ሚኑ። ስለዚህ እሱን ኮፒ እናደርግና ተመልሰን ሮድ ቴብላችን ላይ ሄደን ሴሌክሽን ባይ አትሪቢዩት እንላለን። ከዛ በኋላ እዚህ ጋር መምረጥ የፈለግነው ምንድነው ሮድ ኢንፎ ነው። ኮንዲሽኑ ላይ ኬሬጅ ዊድስ እናስገባለን። ከዛ ለዛን የሚል እናስገባና ከዛ ከሚኑ በታች የሆኑትን ነው የምናስገባው። ሚኑ 7 ስለሆነ ማለት ነው። ስለዚህ ከ7 በታች ዊድዝ ያላቸው መንገዶች እንዲመርጥልን ነው የፈለግነው። በዚህ መልኩ ይመርጥልናል ማለት ነው። ከዛ ከመረጥን በኋላ ታች እንሄድና ሪከርዱ እናያለን። ለምሳሌ አጠቃላይ 2900 ምናምን መንገዶች ሮድ ዩዛቸው ከአቬሬጁ
ወይም ከሚኑ በታች ነው ማለት ነው። እንደምታዩት ማክሲመሙ 6.9 ነው፣ ሚኒመሙ ደግሞ 1 ነው። ቀጣዩ እንግዲህ ሴሌክሽን ባይ ሎኬሽን ነው። ምንድነው አንድ ሰብሲቲ ባውንደሪዋን አንዷን መርጣታለን እዚሁ ጋር ማፓችን ላይ ማለት ነው። ከዛ በኋላ ሴሌክሽን ባይ ሎኬሽን ላይ እንሄዳለን። እዚህ ጋር የምንመርጠው ምንድነው ስትሪት ላይት የሚለውን ነው። እዛች ሰብሲቲ ውስጥ ያለውን ስትሪት ላይት ነው የምንመርጠው። ሴሌክሽን ፊቸራችን ስትሪት ላይት እናደርጋለን። ሪሌሽንሺፑን ኢንተርሴክሽን እናደርገዋለን። ከዛ በኋላ አፕላይ ነው የምንለው። ስለዚህ እዛች ሰብሲቲ ላይ ያለውን ስትሪት ላይት በዚህ የምታዩት መልኩ መርጦልናል ማለት ነው። አጠቃላይ እዛ ሰብሲቲ ውስጥ ምን ያክል አለ? 300 ምናምን አለ ከአጠቃላይ ከ3000 ምናምኑ ማለት ነው። ስለዚህ በዚህ መልኩ ሴሌክሽን ባይ ሎኬሽን ማድረግ እንችላለን። ቀጣዩ እንግዲህ ሴሌክሽን ባይ ሎኬሽን ዩዚንግ ሰርች ራዲየስ ነው። አንዷን ስትሪት ላይት እንደ ሎኬሽን እንጠቀምባት እዚህ ጋር እና ምንድነው ማድረግ የፈለግነው በዚች ስትሪት ላይት ዙሪያ ያሉትን ትምህርት ቤቶች ነው ማወቅ የፈለግነው። ሴሌክት የምናደርገው ቢልዲንግ ነው፣ የስኩል ቢልዲንግ። ከዛ በኋላ ሪሌሽንሺፑ ዊዝን የዲስታንስ እንለዋለን በሆነ ያክል ርቀት ውስጥ ማለት ነው። ከዛ ሴሌክሽን ፊቸራችን ስትሪት ላይቷ ናት። ሰርች ራዲየሱን 5 ኪሎ ሜትር እናድርገው። እንደምታዩት በ5 ኪሎ ሜትር በመረጥናት ስትሪት ላይት ውስጥ በ5 ኪሎ ሜትር ራዲየስ ውስጥ ያሉትን ትምህርት ቤቶች በዚህ መልኩ ሴሌክት ያደርግልናል ማለት ነው። ስለዚህ ኤዱኬሽናል ቢልዲንግ ብለን አትሪቢዩቱን ብንከፍተው ይሄንን ከቶታል 379 ትምህርት ቤቶች አሉ ማለት ነው። በዛ በ5 ኪሎ ሜትር ራዲየስ ውስጥ ከቶታሉ ከ913ቱ ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። ሌላኛው ሴሌክሽን ባይ አትሪቢዩት ዊዝ መልቲፕል ኤስኪዩኤል ነው። እንግዲህ መልቲፕል አንድ በላይ እንትን እንሄዳለን። መጀመሪያ ምንድነው ጆይን እናደርጋለን። ልክ መጀመሪያ እንዳደረግ ነው ሮድ ቴብሉ ሮድ ኢንፎውን ሮድ የሚለው ፊቸር ላይ በዚህ መልኩ ሮድ አይዲ በሚለው ተመሳሳይ ፊልድ ጆይን እናደርጋለን። ጆይን ካረግን በኋላ ምንድነው ፐርማነንት አይሆንም ይሄኛው። እንደምታዩት መጀመሪያ ጆይን ማድረጉን አትሪቢዩቱን ከፍታችሁ ቼክ ታደርጋላችሁ። ከዛ በኋላ ምንድነው ይሄ ጆይን ያደረጋችሁት ፊቸር ፐርማነንት እንዲሆን ከፈለጋችሁ ኤክስፖርት ማድረግ ነው። ራይት ክሊክ አድርጋችሁ ኤክስፖርት ፊቸር ትሉታላችሁ። ከዛ በኋላ ይሄ ዲፎልት ላይ ይሁን ሎኬሽኑ ኦኬ ለዋለሁ ማለት ነው። ምንድነው ጆይን ያደረጋችሁት ፐርማነንት እንዲሆንላችሁ ነው ኤክስፖርት የምታደርጉት። ከዛ አትሪቢዩቱን ከፍታለሁ በዚህ መልኩ። አትሪቢዩቱን ከፈትኩ በኋላ ኤስቲሜትድ ሪፕሌስመንት ኮስት የሚል አለ። የእሱን ስታቲስቲክስ በዚህ መልኩ ከፍታለሁ ማለት ነው። ከዛ ሚኑን ኮፒ አደርገዋለሁ በተመሳሳይ ቅድም ለኬሬጅ ዊድስ እንዳረኩት ሚኑን የዚህን ኮፒ አደርጋለሁ። ከዛ ተመልሼ ሴሌክሽን ባይ አትሪቢዩት እላለሁ። ሮድ ብሪጅ ማቴሪያሉ አስፋልት የሆነና ከዛ በኋላ ደግሞ ኤስቲሜትድ ሪፕሌስመንት ኮስቱ ሚኑን የሚያክል ማለት ነው። እዚህ ጋር ሚኑን ቅድም ኮፒ ስላደረኩት ፔስት አደርገዋለሁ። ኮንትሮል ቪ ማለት ትችላላችሁ። ከዛ አፕላይ እለዋለሁ። በዚህ መልኩ አፕላይ ስለው እንግዲህ ምንም ሴሌክት አላደረግልኝም። እንደምታዩት ዜሮ ነው ሴሌክሽኑ። ስለዚህ ምንድነው ሚኑን የሚያክል እንትን ያለው ኤስቲሜትድ ኢኩቫለንት ሪፕሌስመንት ኮስት ያለው መንገድ የለም ማለት ነው። ስለዚህ ከሚኑ በታች ያለውን ሳረገው በዚህ መልኩ መረጠልኝ ማለት ነው። እንደምታዩት ሁሉም ሮድ ሰርፌስ ማቴሪያላቸው አስፋልት ናቸው። ከዛ ውጭ ደግሞ ኤስቲሜትድ ሪፕሌስመንት ኮስታቸው ከሚኑ በታች ለዛን ዘሚን ኦፍ ኤስቲሜትድ ሪፕሌስመንት ኮስት ያሉትን መንገዶች ነው የመረጠልኝ። በዚህ መልኩ ማየት ትችላላችሁ። እዚህ ጋር ጂኦሜትሪውን ይሄንን ነው ይመስለው።